ጤና ይስጥልኝ የተከበራችሁ የግሎባል ሚዲያ ተከታታዮች፣ የሰዓቱ ዜና ጀምሮ አብራችሁን ቆዩ። በመጀመሪያም የስምንተኛና የስድስተኛ ክፍል ክልላዊ ሞዴል ፈተና በይፋ መስጠት መጀመሩን የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ አስታወቀ። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ምክትልና የመማር ማስተማርና የፈተና ዘርፍ ኃላፊ በክልሉ በሁሉም ትምህርት ቤቶች የስምንተኛና ስድስተኛ ክፍል ፈተና እየተሰጠ ነው ብሏል። በክልሉ በ1521 ትምህርት ቤቶች ስምንተኛ ክፍል እንዲሁም በ1804 ትምህርት ቤቶች የስድስተኛ ክፍል ክልላዊ ሞዴል ፈተና የተሰጠ ነው ሲሉ ተናግሯል። ለተከታታይ 2 ቀናት በሚሰጠው ሞዴል ፈተና 105873 የስምንተኛ ክፍል ተማሪዎች ክልላዊ ሞዴል ፈተናውን እየወሰዱ ናቸው ብለዋል። ኃላፊው 98107 ተማሪዎች የስድስተኛ ክፍል ክልላዊ ሞዴል ፈተናውን እየወሰዱ እንደሆነም ጠቁሟል። ለተማሪዎች ሞዴል ፈተና መስጠት በተማሪዎች ውጤት አዎንታዊ ተጽዕኖ የሚያሳድር እንዲሁም በቀጣይ ያሉባቸው ክፍተቶች እንዲያርሙና እንዲዘጋጁ የሚያደርግ ነው ሲሉም ተናግሯል። ተማሪዎች ከኩረጃ ነፃ በመሆን በመልካም ስነ ምግባር ራሳቸውን ሰኔ 3 እና 4 ለሚሰጠው ክልላዊ ፈተና እንዲዘጋጁ መልእክት ተላልፏቸው። የኢትዮጵያና ደቡብ ሱዳን መከላከያ ሰራዊት ኃላፊዎች በሁለቱ ሀገራት አዋሳኝ ድንበር አካባቢ የሚንቀሳቀሱ ህገወጥ አካላትን በጋራ ለመግታትና በህግ ተጠያቂ ማድረግ መስማማታቸው ተገለጸ። በኢትዮጵያና በደቡብ ሱዳን አዋሳኝ ድንበር አካባቢ የጋራ ሰላምን ለማጠናከር እየተሰራ መሆኑን በፌዴሪ ሀገር መከላከያ ሰራዊት ማዕከላዊ ዕዝ ዋና አዛዥ ሌተናንት ጄኔራል ዘውዱ በላይ ተናግረዋል። ይህ የተገለጸው የሁለቱ ሀገራት የጸጥታ አካላት በድንበር ደህንነት ላይ ለመተባበር ያለመ ውይይት ድንበር ላይ በሚገኘው ፓጋክ ባካሄዱት ውይይት ነው። ውይይቱ የተደረገው በቅርቡ በኢትዮጵያ ድንበር አቅራቢያ በምትገኘውና ሲር የደቡብ ሱዳን የመንግስት ኃይሎች ከአካባቢው ዋይት አርሚ ሚሊሻዎች ጋር ግጭት ውስጥ መግባቱን ተገልጿል። ኢዜማ በባህር ዳር ከተማ ስራ አስፈጻሚ የድሪም ኬር አጠቃላይ ሆስፒታል የፋርማሲ ክፍል ኃላፊ የሆኑት ፋርማሲስት ኃይለማርያም ብርሃኑ እንዲፈቱ ዛሬ ባወጣው መግለጫ አስታወቀ። ግለሰቡ ሚያዝያ 21 ቀን 2017 ዓ.ም ምሽት በፖሊሶች ከቤታቸው ተወስደው በከተማ ሁለተኛ ፖሊስ ጣቢያ ያለምንም ክስ ታስረው እንደነበር ያስታወሰው ፓርቲው ነገር ግን ከቦታው ወዳልታወቀ ቦታ ተወስዷል ብሏል። ፓርቲው የከተማው ከፍተኛ ፍርድ ቤት ግለሰቡ ከእስር እንዲፈቱ ግንቦት 12 ቀን ያስተላለፈውን ትዕዛዝ ፖሊስ ሳያከብር እንዳይቀር አስታውሷል። መንግስት የህግ የበላይነትን በማክበር አባሉን በአስቸኳይ እንዲፈታ ፓርቲው ጠይቋል። የውጭ ዜጎች የመሬትና የመኖሪያ ቤት ባለቤት እንዲሆኑ የሚፈቅድ ረቂቅ አዋጅ ለፓርላማ ቀረበ። ረቂቅ አዋጁ ወቅቱን ያልጠበቀና ከህገ መንግስቱ የሚጣረስ ነው የሚል ተቃውሞ ቀርቦበታል። የውጭ ዜጎች በኢትዮጵያ የመሬትና የመኖሪያ ቤት ባለቤት እንዲሆኑ የሚፈቅድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ የመጀመሪያው ውይይት ተካሄደበት። ረቂቅ አዋጁ ለምክር ቤት ያስተዋወቁት የመንግስት ተጠሪ ሚኒስትሩ ተስፋዬ በልጅጌ ረቂቅ አዋጁ የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር በመዘርጋት የውጭ ዜጎችና ባለሀብቶች እምነት ኑሯቸው የውጭ ካፒታል በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት ያለመ መሆኑ ገልጿል። በረቂቅ አዋጁ መግቢያ ላይም ያነሱት ሀሳብ የተንጸባረቀ ሲሆን ረቂቅ አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት ሳያጣብብ የሚተገበር መሆኑን ገልጿል። በሌላ ዜና የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽንና የኢትዮጵያ ብሔራዊ ምርጫ ቦርድ ወጪ ቆጣቢ የበጀት አጠቃቀም እንዲከተሉ አሳሰበ። የምክር ቤቱ የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ሀገራዊ ምክክር ኮሚሽን፣ የኢትዮጵያ ብሔራዊ ምርጫ ቦርድና የኢትዮጵያ ፕሬስ ድርጅቶች ለ2018 ዓ.ም ያስፈልገናል ብለው በተናጥል ያቀረቡትን የበጀት ጥያቄ በማዳመጥ ተጨማሪ ውይይት አካሂዷል። በውይይቱ ወቅትም የቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ ኢትዮጵያ ሀገራዊ ምክክር ኮሚሽንና ብሔራዊ ምርጫ ቦርድ ስራዎቻቸውን ወጪ ቆጣቢ በሆነ መንገድ እንዲያከናውኑ የፌዴራል መንግስት ከሚመድብላቸው በጀት በተጨማሪ ሌሎች የፋይናንስ አማራጮችን እንዲጠቀሙ አሳስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የአገሪቱ ፕሬዝዳንት ሲሪል ራማፎዛን በዋይት ሀውስ በነበረው ጋዜጣዊ መግለጫ ወቅሰዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎዛ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሰደዱ ነው በሚል
ትራምፕ በጋራ ጋዜጣዊ መግለጫቸው ላይ ሊያፋጥጧቸው ሞክረዋል። በዚህ ሳምንት ረቡዕ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩት የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎዛ የሁለቱ ሀገራት ግንኙነት ለማድረስ ወደ ዋይት ሀውስ ያቀኑት። ነገር ግን ፕሬዚደንት ትራምፕ በጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል ሲል የዘገበው ቢቢሲ። በአሜሪካ ሁለት የእስራኤል ኤምባሲ ሰራተኞች ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኛ የሆኑት ሁለት ግለሰቦች ዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም በር ላይ ነው። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጂዊሽ ሙዚየም ውስጥ ከተዘጋጀ ዝግጅት እየወጡ በነበረበት ሰዓት እንደሆነ ምንጮች በአሜሪካ የቢቢሲ አጋር ለሆነም ሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክሏል። ከምሽቱ 3 ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢአይ የዋሽንግተን የመስክ ቢሮ ጨምሮ ሌሎች የመንግስት መስሪያ ቤቶችም ይገኙበታል። ዘገቦች እንደሚያመለክቱት ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ እውነቱን እየታደሙ ነበር። ክቡራን የአንቅ ግሎባል ሚዲያ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር።